ስታስበው አንድ ኢትዮጵያዊ ባል ለሚስቱ ያደርገዋል ብለህ ከምታስበው በላይ ነው የሚሆነው። ምን ብለዋት ነው እንዲህ ያሏት ሲባል መቼም ፍቺ ደረጃ የሚያደርስ ጉዳይ ሆኖ በጣም ከባድ ጉዳይ ነው ማለት ነው። ምንድን ነው ያሏት? የባሏ ስም ሲጠራ ሰው የሆነ ነገር አናግሯት በዚህ ጉዳይ ነው ሲላት ጆሮአቸው ላይ ስልክ ተዘጋ ነበረ። እንደገና 2010 ዶሃ ላይ በ1500 ወር እንዲሁ ነሐስ ነበራት። ኢስታንቡል ላይ በተመሳሳይ በ3000 ሜትር የቤት ውስጥ ውድድር ነሐስ ነበራት። እሷ ተነገረ የተባለው እንግዲህ በላይሽ ላይ ቺት አድርጓል ነው ተባልኩኝ አለችው እሷ። ምክንያት ከሚሆኑ ነገሮች መካከል ያነሳቸው ነገሮች አሉ። ቺት አድርጎብኛል ብላ ካመነች ያው ልትፈታው ትችላለች። ብዙ የምትደራደርበት ጉዳይ አይሆንም። ታስሯል፣ ተፈቷል፣ ተደብድቧል፣ ጥርስ ወልቋል። አሁን ብታየው የበፊቱን የሚያውቀው ሰው አሁን ካለው ጋር የተለየ ነው። ከዚህ ሁሉ ነገሮች ጀርባ እሷ እንዳለች ነው የሚያምነው እሱ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ እንግዲህ የአትሌት ገለቴ ቡርቃን ጩኸት ተከትሎ በሌላ ወገን ምላሽ የሚመስል ኢንተርቪው መሰራቱ ይታወቃል። እንግዲህ ይህንን ኢንተርቪው ያደረጉ ሰዎች በሶሻል ሚዲያው ላይ በሌሎችም ላይ የሚታወቁ ሰዎች ናቸው። በተለይ ኢንተርቪው ሰጪው ሰው የህግ ሰው እንደሆነና በህግ ዙሪያ ላይ የተማረ እንደዚሁ ደግሞ በህግ አካባቢ ላይ ከመንግስትም ጋር እንደሚሰራ ነው የደረሰኝ መረጃ። ከግለሰቦችም ያገኘሁት ምናልባት አንድ ጊዜ ሶሻል ሚዲያ ላይ የመገናኘት እድል ገጥሞኛል። ነገር ግን ለወቀሳ እንደው ለጠብ ሳይሆን በተደረገው ቃለ ምልልስ ላይ የራሴን ምልከታ ለማስቀመጥ ያክል ነው። አንዳንድ ነጥቦችን ላንሳ። በመጀመሪያ ደረጃ ጉዳዩ የሚመለከተው በቀጥታ ባለቤቷን ነው። ባለቤቷ እያለ ሶስተኛ ወገን ጉዳዩ የኔ ነው ብሎ እንደው ዘሎ ለቃለ መጠይቅ መምጣት ሚዲያን በሚያክል ቦታ ላይ ቀርቦ መናገር መቻል በእውነቱ የድፍረት ያክል ነው። ወይ ምን ያውቅልሃለው አይነት ስሜት ይዞ የመጣ ነው የሚያስመስለው። ከዛ በመቀጠል ቀደም ብሎ ሲጀምር ጀምሮ ዶክመንቱ እኔ ጋር ነበረ ብሎ ሲናገር ሰምተናል። እንግዲህ ዶክመንቱ እሱ ጋር ከነበረ ጉዳዩን በቅርበት ሲከታተል ሲያማክረውና ሲሞግትለት የነበረው ግለሰብ ይሄ ሰው ስለመሆኑ ማስረጃ ይሆናል። ከዛ ቀጥሎ ሁለት ሰዎች ሲጣመሩ አንድ ሃይማኖት ስር መሆን አለመሆናቸው፣ ሁለቱ ሰዎቹ ሲጣመሩ አንድ ሃይማኖት ጥላ ስር መሆን አለመሆናቸው ባይጠቀስም መጀመሪያ አካባቢ ላይ እሱ ግን እሷን ለማስደሰት ከሚያደርጋቸው ነገሮች የተነሳ ሃይማኖቱን ሳይቀር እንደቀየረና ለዚያውም የሌላውን ሃይማኖት ማንቋሸሽ በሚዲያ በህግ የሚያስጠይቅ ሆኖ ሳለ አጭበርባሪ ጴንጤ፣ አራዳ ጴንጤ የሚጠጣ ናይት ክለብ የሚሄድ ሳይሆን ቆራጴ በዘመንኛው ንግግር ወይም ቆራጥ ጴንጤ እንደሆነ በነበራቸው ግንኙነት ውስጥ መረዳቱን ተናግሯል። እንግዲህ ነገር ግን ከሚያደርግላት እንክብካቤ አንጻር ደግሞ ሌላ ሴሽን ላይ ሲናገር ምን ብሏል? አቀባበል ያላደረገላት የመጨረሻ ጊዜ ቢኖር ጠበል የሄደበት ወቅት ነው ብሎ ሲናገር እናያለን። ይሄ ሰው በሃይማኖት ነበረ ወይ ብሎ ለሚለው መጀመሪያ ላይ ከሰጠው ምላሽ ጋር የሚጻረር ነው። ሃይማኖትን ሳይቀር ቀይሯል ብሎ ያለው ሰውዬ የመጨረሻው ሰዓቱ እንግዲህ ከጠበል በሚመለስበት ወቅት ነው ጠበል ሄዶ ሳይቀበላት የቀረው ነው የሚለው። እንግዲህ ይሄ ሰው በእርግጥ በሃይማኖት አንድ ላይ ኖረዋል ወይስ ሌላ ደግሞ ሃይማኖታዊ ኢሜጅ በመፍጠር ከሌላው የሃይማኖት ቤት ድምፅ ለማግኘት የተደረገ ነው? ይህንን እንግዲህ አድማጭ ይፍረድ። ሌላው ነገር ለ7 ዓመት ክርክር ላይ መሰንበቷን ገለቴም ገልጻለች። ተናጋሪው ደግሞ ከ2010 አካባቢ ጀምሮ እንደሆነ አስረግጠዋል። እንግዲህ 2010 አሁን 17 ኦልሬዲ 7 ዓመት ሆኖታል። በመጨረሻ ላይ ግን የመጨረሻ ንግግሩ ህዳር ወር ታህሳስ አካባቢ በፍርድ ቤቱ
ወደዚህ ወደ መጨረሻው ነገር እንደመጡ ሲናገር ሰምተነዋል። ህዳር ታህሳስ ማለት የቅርብ ጊዜ ጉዳይ ነው፣ በዚሁ ዓመት ማለት ነው። እና ይሄ ከሆነ ፍርድ ቤት ነገሩን በንጥልጥል ይዞ ባለበት ሁኔታ ወይም እነኚሁ ሰዎች በተናገሩት ቋንቋ ዋዜማ ላይ ያለ ትዳር ነው ብለዋል፣ ለፍቺ ማለት ነውና በዚህ መካከል ትዳር መፈጸምና ልጅ መውለድ በወራት የሚፈጸም ጉዳይ ነው ወይ? ወይስ ይሄ ሰውዬ ቀደም ብሎውኑ በስውር እንዳለችው ያው ዝሙት የሆነ አንድ ቀን አይታው አይነት ተባለ እንጂ ቀደም ብሎ በእጅ አዙር ነገሮችን ሲያስኬድ ነበረ ማለት ነው። ወደዛ ነው የሚያስኬደው። ሌላው ሙሉ በሙሉ ውክልናው በሱ እጅ ከነበረ እንዴት ነው የሱን ውክልና ልታስነሳ ሄዳ በስተት የሌላ ሰው ውክልና የምታስነሳው? ተመልከቱ። ውክልና አሰጣጡ ላይ ውክልና ማንሳቱም ላይ የሆነ የተሰራ ነገር አለ ማለት ነው። ይህንን ነው የሚያሳየው። አይ የእሱን ልታነሳ ብላ በስተት የሌላ ሰው፣ እንዴት ነው አይምሮ ያለው ሰው የሌላን ሰው ውክልና አስነስቶ የሚመጣው? ሌላስ ውክልና ለማን ነው የሰጠችው? ሌላው ሁለቱን ሊያለያያቸው የሚችል ዋነኛ ምክንያት ሃይማኖትና ልጆች አለማፍራት ሆኖ ሳለ እንግዲህ በሃይማኖት ካልተስማሙ እንደገና ደግሞ ልጆች ማፍራት ካልቻሉ ሁለቱ ተስማምተው ሊለያዩ የሚችሉበት ዋነኛ ምክንያት ነው ይሄ። ነገር ግን ረዥም ጊዜ ካሳለፉ በኋላ መለያየትና ንብረት ዋነኛ ምክንያት መሆኑ ለምንድን ነው? ይህን ያክል ጊዜ ለምን ቆየ? በሃይማኖት የማይስማሙ ልጅ በመውለድ የማይስማሙ ከሆነ እንዴት እስከዚህ ደረጃ ድረስ ቆየ? እንግዲህ ወንድማችን ሲናገር ገለቴ የሚለው ስም ሳይታወቅ ጊዜ ጀምሮ ነው እግር እያጠበ ሲንከባከባት የኖረው ብሏል። ይህን ያክል ጊዜ ከመጣ መጨረሻ ሀብት ከበዛ ከተጠራቀመ በኋላ መለያየት ወደሚለው ነገር ምን አመጣቸው? መልካም። ሌላው ፍርድ ቤት ሂደቱን ተከታትሎ እዚህ ደረጃ ካደረሰ የአንድ ሃይማኖት ተከታይ የሆኑ መሪዎችን ዋነኛ ምክንያት ማድረጉ ለፍቺው መነሳሳት የመጣው ከውጭ አካል እንጂ ከሱ ወይም ከሷ አለመሆኑን ለመደበቅ ነው ወይስ የሃይማኖት ጥላቻን በመፍጠር አሁንም ሰሚ ለማሰባሰብ ነው? ነገሩ ጀስቲፋይ የሚሆነው በፍርድ ቤት ነው። በፍርድ ቤት ደግሞ ጀስቲፋይ ሲሆን ሁለቱ በተስማሙበት ወይም አንዳቸው ከሁለቱ አንደኛው በተስማማበት፣ ማለትም እኔ አልፈልግም አብሬ መኖር ካለ ይችላል። ብዙ ጊዜ ንብረትን ለመቀራመት ጋብቻ የሚመሰርቱ ሰዎች ልጅ እንደማትወልድ እንደማታምር ምናምን እያወቀ ጠጋ ይልና መጨረሻ ሰዓት ላይ ፍቺ ይጠይቃል። ንብረት ከተፈራ በኋላ በሴቶችም በኩል እንዲህ አይነት ነገሮች ሊፈጠሩ ይችላሉ። ነገር ግን ዋነኛው የነሱ የራሳቸው ምክንያትና ጉዳዩን አስፈጻሚው ፍርድ ቤት ሆኖ እያለ የሃይማኖት ሰዎችን ስፔሻሊ የአንድ ሃይማኖት ሰዎችን ጠቅሶ እዚህ ጋር እንትኑ ስም ማጥፋቱ ለምንድን ነው ያስፈለገው? ሌላው ደግሞ የግለሰብን ስም ጠቅሶ በሃይማኖታዊ አስተምህሮ የተሾመን ሰው ክብሩን በሚነካ መልኩ በትልቅ ሚዲያ ላይ ወይም ህዝብ ሁሉ በሚያየው ሚዲያ አግባብ አይደለም፣ መባል የለበትም፣ ይሄ ክብር አይገባውም ብሎ ማለት የግል ግጭት ወይስ የአድማጭን ልብ ለመስረቅ ነው? መባል አይገባውም ቀዝቃዛ ውሃና ትኩስ እንጀራ እየበላ ቃል በቃል የተጠቀመው ነገር ነው። ሌላው ሸምጋዮችንም ሲወቅስ እናያለን። ደብቀህ ዋሽተህ አስታርቅ የሚለውን ትተው ይላል። እንግዲህ ሽምግልናው ላይ በርካታ ሂደቶች እንደተሄዱ ብዙ ሰዎች እንደተሳተፉበት ነው ሲገልጽ የነበረው። በአንድ ደርዝ ውስጥ ግን አስቀምጧቸው ደብቀህ ዋሽተህ አስታርቅ የሚለውን ትተው በቀጥታ ብርታት ሰጥተዋል፣ አነሳስተዋል የሚል ነው። ኦፍኮርስ ደብቀህ ዋሽተህ የሚለው የማይሰራባቸው ቦታዎች አሉ። በሃይማኖት ደረጃ ከሄድን እንደ ፕሮቴስታንት ዋሽተህ ምናምን የሚባል ነገር አይሰራም። እውነቱን እውነት፣ ውሸቱን ውሸት፣ አጥፊውን አጥፍተሃል፣ ንጹሕን ንጹሕ ነው ተብሎ ነው የሚታረቀው። ሕግን የሚያውቅ ሰው ይሄንን ሰበብ አድርጎ ይጠቅሳል ብዬ አላስብም። ሌላው ነገር እሷም መዘመቱን ከሰዎች እንደሰማች ወዲያው ወደ ፍቺ መግባት አለብኝ አለች እንደተባለው
በአንድ ጊዜ ነው እንደው የሆነ ቀን ሰማች ከዛ ፍቺ ብላ ፍርድ ቤት ሮጣ ሄደች ወይስ ምናልባት ልጅ ከወለደችለት ልጅ ሳይሆን ልጆች ከወለደችላት ጋር የረዥም ጊዜ የስውር ግንኙነት ነበረው ወይ? በዚህ ጉዳይ አንጀቷ አሮ ይሆን የሚለውን ጥያቄ መጠየቅ እፈልጋለሁ። ከዛ ባለፈ የህዝብ ድጋፍ ለማግኘት መንግስት የሸለመኝን መሬት ልትል ትችላለች። እሷ መንግስት የሸለመኝን ተዘረፍኩኝ ብላ ልትል ትችላለች። ኦፍኮርስ ብላለች እንጂ በርካታ መሬትና ቤት የመግዛት አቅም እንዳላት የአደባባይ ሚስጥር ነው። ብዙ ሜዳሊያዎችን አግኝታለች፣ ብዙ ጊዜም ተሸልማለች። መንግስት ሃይማኖት፣ ብሔር የተሰጠውን መሬት እያነሳ እንዴት ይሸልማል የሚል ጥያቄ በጋራ ኢንተርቪውን በሰሩ ሰዎች ሲነሳ ነበርና ይሄ ሰው እንደው ለዚህ ከተቆረቆረ ለምንድን ነው ቀደም ብሎ ይሄ ንብረት እንዳላት ሲያቅ ለምን አላነሳም? ለመንግስትስ ለምን አላሳወቀም? ደግሞ ከመንግስት ጋር አብሮ እንደሚሰራም አይነት ነው የሰማው። እውነት ይሁን ውሸት ባላቅም በሁለተኛ ወገን ይህም ሐሜት ነው የሚሆነው። እንዳጠቃላይ ቀድሞ የጮኸ እውነት ያለው ይመስላል በሚል አጸፋ ለመስጠት ነው እንግዲህ ራሳቸውም ብለዋል። ቀድሞ የጮኸ ገለቴ ቀድማ ስለጮኸች የባሏ እውነት ሊደበቅ ይችላል በሚል የባሏ እውነት እንዳይደበቅ ነው ይሄ ኢንተርቪው የተሰራው። ልክ እንደዚሁ ደግሞ የእናንተም ኢንተርቪው ቀድሞ ኢንተርቪው በመስራት መደመጥን ለማግኘት ነው የሚመስለው። እንግዲህ ፍትሐዊነትን ከሆነ ይዛችሁ የመጣችሁት በሽምግልና በተገኙበት ሁሉ እንድትፈታው አበረታተዋታል፣ አለያይተው ነው የሄዱት ያላችኋቸውን ሽማግሌዎች ስታቀርቡልን ልንሰማችሁ ዝግጁ ነን። ፍትህ ለተበዘበዘችው አትሌት ገለቴ ቡርቃ።